አነጋገር ወደዳችሁም ጠላችሁም የሚል አነጋገር በሚሰማበት ሰዓት ይቅርና በማንኛውም ሰዓት የኤርትራ መንግስት ሁልጊዜ ራሱን እንዳዘጋጀ ነው። ሁልጊዜ ዕቁር ሰራዊትን በለው ሚሊሻን በለው ታዳጊ ወጣትን በለው ሁልጊዜ ቢያንስ በ6 ወር አንዴ ወይ በአመት አንዴ ትሬኒንግ የሚወስድበት አገር ነው እንደ ኤርትራ ያለ አገርና ጦርነት ይመጣል ብሎ ከፍራቻ ብቻ ሳይሆን ሊመጣ የሚችለውን ጦርነት በማንኛውም ሰዓት ወይ በማንኛውም መልክ ለማስቀረት የሚደረግ ዝግጅትም አለና እንደዛ ነው የሚመስለው ይደኔ። ሌላው እንግዲህ በምስራቅ አፍሪካ ያለውን አጠቃላይ ሁኔታ በተመለከተ ፕሬዝዳንቱ ባንዳንድ የዜና ማሰራጫዎችም ስለሰማው ነው በተለይ የተባበሩት አረብ ኤሚሬትስን ሚና የተመለከተ ነው። አብይ አህመድም ያው በቅጥረኝነት ያገለገለ እንዳለ ይሄ ግልጽ የሆነ ጉዳይ ነው። ሰሞኑንም ጅቡቲ ደርሶ ወደ አቡዳቢ ያልታሰበ ወይም ደግሞ ያልተገለጸ በሚዲያዎች ያልተነገረ ጉዞ አድርጎ እንደነበረ ነው። ይህም በቀጥታ በቀጠናው ባለው አዲስ የኃይል አሰላለፍና በተለይም በሳውዲ አረቢያ እየተወሰደ ባለ እርምጃ የተባበሩት አረብ ኤሚሬትስ ሚና እየቀነሰና እየኮሰመነ መምጣቱን ተከትሎ አብይ አህመድም ድንጋጤ ውስጥ እንዳለ ይነገራል። በዚህ አንፃር ፕሬዝዳንቱ ያነሱት ነገር አለ። ምስራቅ አፍሪካ ላይ በተለይ የተባበሩት አረብ ኤሚሬትስ ሚና እየጎላ የመጣበት አሁን ደግሞ በሳውዲ አረቢያ አማካኝነት ከየመን እንድትወጣ መደረጉ አሁን ከሶማሊያም እንደዚህ የተለያዩ ኃይሎቿን እንድታስወጣ መደረጉ ሱዳን ላይም በዋናነት ሚናዋ እንዲቀንስ በተለያየ መልኩ እርምጃ እየተወሰደ እንዳለ ይሰማልና በዚህ ጉዳይ ላይ ፕሬዝዳንቱ ምን አሉ? የኢትዮጵያ መንግስት በምስራቅ አፍሪካ ከዩናይትድ አረብ ኤሚሬትስና ሌሎች መሰሎች መልእክት እየተቀበለ ወይ ትዕዛዝ እየተቀበለ አካባቢውን የማተራመስ ወይ ደግሞ የመበጥበጥ አዝማሚያው በኢትዮጵያ በኩል አድርጎ ከዩናይትድ አረብ ኤሚሬትስ የሚመጣው መሳሪያ ወደ ሱዳን የሚገባበት ወደ ጀነራል ህሜቲ ወይ ደጋሎ የሚገባበት ሁኔታ ኢስት አፍሪካ ውስጥ የሚደረጉ ማንኛውም እንቅስቃሴዎች በራሱ ፍላጎት ሳይሆን ከዩናይትድ አረብ ኤሚሬትስ የሚመጡ ትዕዛዝ አስተግባሪ መሆኑን እና ይህን ለመስበር ደግሞ ሱዳን ውስጥ ካሉ ግርግርና ብጥብጥ አንስቶ ከዛም አልፎ የመን ውስጥ ባለው ለምሳሌ ምናልባት ቪዲዮውን አይተ ከሆነ ከሳምንታት በፊት መሐመድ የሚባል የሳዑዲ አረብ ፖለቲከኛ ወይ ደግሞ ተንታኝ ያቀረበው ግልጽ የሆነ መልእክት ነበርና የዩናይትድ አረብ ኤሚሬትስ ከበባ መሆኑን የተገነዘበው ዘግይቶ የመጣ ውሳኔ ቢሆንም የሶማል መንግስት ዩናይትድ አረብ ኤሚሬትስ ጋር ተፈራርሞት የነበረ ማንኛውም አይነት ውል ካንሰል አድርጎ ከዛ አካባቢ እንድትርቅ አድርጓል። ሱዳን ውስጥ ያላት ሚናም በጣም በተለይ አሁን አብዱልፈታህ አልቡርሃን እየወሰደ ባለው እርምጃ ሚናዋ በጣም እየቀነሰ የመጣበት ሁኔታ ነው እና እነዚህ ነገሮች እየቀጠሉ ከሄዱ ከላይም ከግብጽ ጋር ያላት ግንኙነት የላኪና ተላላኪ አይነት አይደለም፣ የመከባበር ነው። ከኤርትራ መንግስት ጋር ያለው ያው ዲስታንስን የጠበቀ በሆነ መልኩ ነው እና እዛ አካባቢ የዩናይትድ አረብ ኤሚሬትስን መልእክት የሚተገበር ወይ ደግሞ የሚፈጽም መንግስት ካለ አንድ መንግስት ብቻ ነው፣ እሱ ደግሞ የፕሮስፐሪቲ ወይ ደግሞ የብልጽግና መንግስት ነው እና ፕሬዝዳንት ኢሳያስ አፈወርቂ እነዚህን ነገሮች አጠቅለል አድርጎ ሲገልጽ ትርፍራፊ ልቅምቃሚ እየተቀበለ ከነሱ አካባቢውን የማተራመስ እና ያላወጀው ጦርነት እንደሌለ የተናገረበት ነው። ኢትዮጵያ ውስጥ አማራ ላይ፣ ኦሮሞ ላይ፣ ትግሬ ላይ ከዛም ወጥቶ ደግሞ ኤርትራ ብሎም ደግሞ ቀጠናውን የማተራመስ የተላላኪነት አባዜው እንዲቆም በዚህች ሰዓት አካባቢ ያሉ መንግስታት እንዲነሱ ጥሪ ያቀረበበት አይነት መልእክት ነው ያስተላለፈው። አክሊሉ እንግዲህ ምናልባት ከፕሬዝዳንቱም ቃለም ጠይቅ ወጣ ብለን እንደው የዚህ ምስራቅ አፍሪካውን ጉዳይ በተመለከተ የአብይ አህመድ አገዛዝ በጥባጭ ሆኗል። ይሄ ምንም ጥርጥር የለውም። ኢትዮጵያንም ለከፍተኛ ብሔራዊ የደህንነት ስጋት አደጋ በመሆን የሚጠቀስ ነው። ከሌላው ከውጭ ኃይሎች የበለጠ በአሁኑ ሰዓት የኢትዮጵያ ቁጥር 1 ብሔራዊ ደህንነት ስጋት አብይ አህመድ እንደሆነ ኢትዮጵያውያን ከአንድ የጋራ ስምምነት ላይ የደረሱ ነው የሚመስለው። ምክንያቱም ሀገር ውስጥ ጦርነት የማይካሄድበት ብጥብጥ የሌለበት ቀጠና የለም። ሀገሪቱ በከፍተኛ የደህንነትና የሰላም ቀውስ ውስጥ ነው የምትገኘው። ከዚህ አንጻር ምስራቅ አፍሪካ ላይ ያለው ሁኔታ የበለጠ እንዲጋጋልና ቀጠናዊ መልክ እንዲኖረው ደግሞ በተባበሩት አረብ ኤሚሬትስ ቅጥረኝነት አንዳንድ ቦታዎች ላይ እጁን አስገብቷል። በሶማሌላንድ አሁን በሱዳን ወደ አሶሳ አካባቢ ወታደራዊ ማሰልጠኛ በማቋቋም የሄሜቲ የጀነራል ዳጋሎ ወታደሮች እንዲሰለጥኑ አብይ አህመድ ጦርነቱን ጎትቶ
የሱዳኑን ማለት ነው ወደ ኢትዮጵያ እያስገባ ነው የሚልም ሪፖርት እየቀረበ ነው። በጣም ዓለም አቀፍ ተቋማትም በዚህ ጉዳይ ላይ የተለያዩ መረጃዎችን እያወጡ ይገኛሉ። ፕሬዚዳንት ኢሳያስ ከዚህ አንጻር ቀደም ሲል የተናገርከውን ጨምሮ ሰፋ ባለ መልኩ የቀጠናውን ሁኔታ ተመልክተውታል። ግን እንደ አንድ ሚዲያ ባለሙያ ነገሮችን እንዴት እየታዘብክ ነው? ምስራቅ አፍሪካ ላይ አዲስ አሰላለፍ እየታየ ነው። በተለይም ኤርትራ፣ ጅቡቲ፣ ሶማሊያ ወደ አንድ መስመር ወደ አንድ ጎራ የመጡበት ሌሎች ሀገራትም እንደዚሁ ዳር ያሉበት ሁኔታ ነው። ተነጥሎ ያለው ብቸኛ አብይ አህመድ ነው። ይህንንም እንደ ታላቅ የአቅምና ጉልበት ምስራቅ አፍሪካ ላይ ጠንካራ ሁሉንም መቋቋም የቻለ እየተባለ በደጋፊዎቹ የሚነገርለትም ሆኗል። እንዴት ትከታተለዋለህ ግን አጠቃላይ ምስራቅ አፍሪካ ላይ ያለውን አዲስ ክስተት? ማለት በደጋፊዎቹ እንደ ሀያል እንደ ገናና የሚነገረው ያው ብልጽግና መንግስት ወይ ደግሞ ዶክተር አብይ አህመድ ራሱ አንበገር የነን የሚችለን የለም የሚነካን የለም የሚሉትን ሀረግ በድጋሚ ደጋግሞ ስለሚናገር ነው። በምስራቅ አፍሪካ ያለው የኃይል አሰላለፍ ካየ ነው ልክ እንደ ኢትዮጵያ መንግስት የኤርትራ መንግስት የሌላ መንግስታትን መልእክት እየተቀበለ ለመበጥበጥ እና ለማተራመስ እጁን ቢዘረጋ ብልጽግና መንግስት የሚናገርበትንና ወይ ደግሞ የብልጽግና መንግስት ኢትዮጵያ ቶታሊ እንድትበታተን ወይ ደግሞ ህዝቡ እንዲበታተን የሚፈልገውን ፍላጎት ወደ ህልሙን ማሳካት የሚሄድበት መንገድ ነውና የኃይል አሰላለፉ ከዚህ በፊት እንደነበረው ትንሽ ቀየር ብሏል። በዚህ ሰዓት እንደሚመስለኝ የጅቡቲ፣ የሱዳን፣ የሶማል መንግስታት የኢትዮጵያ መንግስት አካሄድ እያጤኑት ያሉ ይመስለኛል። ፊት እንደዛ አይነት ነገር የነበራቸው አይመስለኝም። በዚህች ሰዓት ግን የኢትዮጵያ መንግስት ለብቻው ተነጥሎ ወይ ደግሞ ለብቻው ቁሞ መልካም ግንኙነት አለው ቢባል እዚህ ምስራቅ አፍሪካ ውስጥ ትላንት ከሄደው የጅቡቲ መንግስት በስተቀር ከዩናይትድ አረብ ኤምሬት ባህር ተሻግሮ የሚሄድ መንግስት ነው። ለመልካም ጉርብትና፣ ለመልካም ዲፕሎማሲ፣ ለመልካም ግንኙነትና ሰላም ቢታሰብ ኑሮ እንደ ኤርትራ መንግስት የቀረበ መንግስት የለውም። እንደ ሱዳን አብደልፈታህ አልቡርሃን መንግስት የቀረበ የለውም። እንደ ሶማሊያ ሼክ ሐሰን መንግስት የቀረበ የለም። እንደዚሁ እንደ ጅቡቲ መንግስት እና እነዚህን ነገሮች ወደ ጎን ብሎ ወደ ዱባይ እየተመላለሰ የሚያደርገው ሌሎች ሀገራት ደግሞ በዛው መልክ ህልውናቸውን ለማስጠበቅ ወይ ለማስቀጠል አንድ የጋራ የሆነ ኦፊሻሊ ቢዘረጋም ባይዘረጋም አንድ ስምምነት ውስጥ የደረሱበት አካሄድ አለ። ቀደም ብሎ የጅቡቲ መንግስት የተናገረው ነበር እንደ ክሪሚያ አይደለንም እኛ የሚል ማለት ነው። የሶማል መንግስትን በማንኛውም አይነት መልክ መሬታችን ለድርድር ውስጥ አናስገባም የሚል አይነት ነገር ነው። የሱዳን አብደልፈታህ አልቡርሃን ካየነው አቶ ሮድዋን ሁሴን እና ነጌታቸው ረዳ ወደ ፖርት ሱዳን በሄዱ ጊዜ ተቀብሎ እንደሚፈለገው ለመነጋገር ፍቃደኛ ያልሆነበት ጊዜም ነበር እና እነዚህን ሁሉ ካየ በኋላ የኃይል አሰላለፉ ወደ አንድ ጎራ የኤርትራ መንግስት፣ የሱዳን መንግስት፣ የግብጽ መንግስት፣ የጅቡቲ መንግስት እንደዚሁም የሶማል መንግስት ወዳሉበት አንድ ጎራ ያን ያስከተለው ያን ያመጣው ደግሞ የኢትዮጵያ መንግስት ራሱ ነው። ዱባይ ከመሄድ ይልቅ ወይ ደግሞ የውጭ መንግስታትን ፖሊሲ ከማራመድ ይልቅ በዋነኛነት ኢትዮጵያ ውስጥ ያለውን ሰላምና የኢኮኖሚ እጦት በተለይ ህንጻጽ ውስጥ ትግራይ ያየነውን ሁሉ ሰው ያየውን ካየ በዚህ ሰዓት በ21ኛው ክፍለ ዘመን በዚህ ዓመት በጣም ከሚያሳስንና ከሚያዛዝን ምስል እንደዛ አይነት አፍሪካ ውስጥ አለ ለማለትም ያሳዝናል። በዚህ ሰዓት ማለት ነው ያለው ጦርነት ጧት በራሱ ህዝብ ላይ ታንክና ድሮኖችን የሚለቅ መንግስት ለጎረቤት ሀገራት በማንኛውም ሰዓት ወይ ደግሞ አቅም ባገኘበት ሰዓት ሰላም ይመኛል፣ ሰላም ይፈልጋል ብለ የምትጠብቀው መንግስት አይደለም እና እነዚህ ነገሮች ሁሉ ስታይ የግድ ነው አካባቢ ውስጥ ያሉ መንግስታት የኢትዮጵያ መንግስት ነጠል ባለ መልኩ ሊሰባሰቡ ወይ ደግሞ ኃይል አሰላለፋቸውን ሊያደርጉ ይሄን ነገር በጣም የሚገርም ነገር ከ5 ዓመት ከ4 ዓመት በፊት ፕሬዝዳንት ኢሳያስ አፈወርቂ ተናግሮት ነበር ቃል በቃሉ ማለት ነው ቃል በቃል እና አንደኛ የሳዑዲ አረብና ዩናይትድ አረብ ኤምሬት በቀይ ባህር ዳርቻና ቀይ ባህር አካባቢ ያላቸው የኢኮኖሚ ኮምፒቲሽን ነው የኃይል አሰላለፋቸው ዩናይትድ አረብ ኤምሬት በገንዘብም በምንም አካባቢውን የመቆጣጠር ፍላጎት በተለያየ መልኩ አሳይታለች። ሳዑዲ አረብ ደግሞ በተመሳሳይ መልኩ ከአሜሪካ መንግስት ሩቅ እንደዚህም ደግሞ ከግብጽ መንግስትና ከኤርትራ መንግስት ጋር ደና ግንኙነት በመፍጠር አካባቢውን በተሻለ መልኩ
ኮንትሮል የማድረግ ፍላጎት አሳይታለች እና በዚህ ፍላጎት መሃል ደግሞ እየጎላ የመጣ አንድ ክስተት አለ። ከየመን የሚነሱ ታጣቂዎች ወይ ከየመን የሚወነጨፍ መሳሪያ ወይ ደግሞ የጦር ተተኳሽን ብለው ሌላ ነገርን ብለው ወደ ሱዳን የሚገባ ወደ ኤርትራ ድንበር የሚጠጋም እነዚህን ነገሮች ከወዲሁ በትብብር ካላቆም ሌላ ነገር ይፈጠራል የሚል የኤርትራ መንግስት እይታ አለና ያን ነው የኤርትራ መንግስት ማንጸባረቅ የፈለገው መግለጽ ነው የፈለገው። ይህን ለማድረግ ደግሞ ከግብጽ ከሳዑዲ አረብ ሌሎችም ይህን ነገር ተግባራዊ ለማድረግ ሰላም ለማምጣት ከሚጥሩ መንግስታት ጋር ይሰራል። ያ ማለት ግን ከኢትዮጵያ መንግስት ጋርም ዛሬ በተናገረው መሰረት ሰላም አንፈልግም አይደለም፣ ወይ ደግሞ የግድ ጦርነት ውስጥ መግባት አለብን ማለት አይደለም። እንዳለውም እንዲያውም እነሱ ወደሚፈልጉት ጦርነትና አውዳሚ ወደሆነ ነገር መግባት አንፈልግም ነው ያለው። የኛ ምኞት ሁሉ ጊዜ በዚህ አካባቢ ሰላም እንዲሰፍን፣ ብቻችን የሰላም ደሴት መሆን አንችልም፣ አንፈልግም። ኤነርጂ ጨምረን በጋራ በሰላም የምንኖርበት መንገድ እንፈልጋለን። ያ ካልሆነ ግን ተገደ የኃይል አሰላለፉ ሚዛኑን መቀየር አለበት። ምክንያቱም ለምሳሌ እንደነ ኤርትራ መንግስት የአጭር ጊዜ ፖለቲካ የዲፕሎማሲ እንደዚህ አይነት ነገር ሽፍት የሚያደርግበት መንገድ የረጅም ጊዜ ተሞክሮና ኤክስፒሪየንስ ያላቸው መንግስታት ወይ ሰዎች ናቸው። ኢትዮጵያ መንግስት እየሄደ ያለውን አካሄድ ለጥቅማቸው ይሰሩበታል፣ እየሰሩበትም ነው። የሚተኙበት ነገር ደግሞ አይደለም እና የግድ ነው የኃይል አሰላለፉ ይቀየራል፣ እየተቀየረም ነው። ከመቀየር አልፎ ደግሞ የህሜቲ መንግስት አሁን እያየነው ከሆነ ጀነራል ህሜቲ ብዙ የፖርት ሱዳን ብቻ ሳይሆን ሌሎች አካባቢዎችን ተቆጣጥሮ ነበር። በዚህ ሰዓት ግን የለም። ምክንያቱም ሁኔታው ወደ መጥፎ ለሱዳን ህዝብ ተብሎ ሳይሆን ለዩናይትድ አረብ ኤሚሬት ተብሎ የሚከፈል ዋጋ ነው ሱዳን እዚህ አይነት ደረጃ ውስጥ ያደረሳትና ይህ ነገር ኤርትራ ውስጥ ሊመጣ የማይችልበት ምክንያት የለም። ጅቡቲ ውስጥ ሊመጣ የማይችልበት ምክንያት የለም። ሶማሌ ውስጥ ሊመጣ የማይችልበት ምክንያት የለም። በተለይ ሶማሌላንድ ከእስራኤል ዕውቅና ካገኘች በኋላ ከውጭ ደግሞ የኢትዮጵያ መንግስትና የዩናይትድ አረብ ኤሚሬት መንግስታት የሚገፉት ነገር አለ። ይህን ነገር ለማቆም እነዚህ መንግስታት ወይ ሀገራት የግድ ነው አንድ አይነት የኃይል አሰላለፍ ወይ ደግሞ ስብስብ ለመፍጠር ያስገድዳቸዋል፣ ይገደዳሉ። አክሊሉ እንግዲህ በብልጽግና በኩል የሚቀርብም ክስ አለ በተለይ የኤርትራ መንግስት ላይ ያው አብይ አህመድ የተባበሩት አረብ ኤሚሬትስ ቅጥረኛ ነው የሚለው በትክክልም የተረጋገጠው ይህንንም እነሱ የሚያስተባብሉት አይደለም። በዛው መጠን እነሱም የኤርትራን መንግስት የሳውዲ አረቢያ ቅጥረኛ የግብጽ ቅጥረኛ ባለፈው ፕሬዝዳንት ኢሳያስ ወደ ግብጽ በሄዱ ጊዜ እንደዚሁ እርዳታ ፍለጋ እንደውም የአንድ ብልጽግና ሚዲያ አድኑኝ አትርፉኝ ብለው ፕሬዝዳንት ኢሳያስ ወደ ካይሮ እንዳመሩ አድርጎ ዜና የሰራበትንም ተመልክተናልና የኤርትራ መንግስትስ ቢሆን ፕሬዝዳንቱ በግብጽና በሳውዲ አረቢያ ተጽዕኖ ስር አልወደቁም ማለት ይቻላል የሚል ጥያቄ ይነሳል። ምን ምላሽ አለ? ያ እኔ ደስ የሚለኝ ነገር አለ መሳይ። የኤርትራ መንግስት በግብጽም በሳውዲ አረብ መንግስታት ተጽዕኖ ስር ገብቶ እናድርግ የሚል መንፈስ ቢፈጥርና ቢኖረው እዛ አካባቢ በተለይ ደግሞ ኢትዮጵያ ውስጥ በጣም ብዙ ነገር ሊደረግ እንደሚችል በጣም እርግጠኛ ነኝ። በተለይ በዚህች ሰዓትና ባለፉት 4 5 6 ዓመታት ብሎም ለውጥ ከመምጣቱ በፊት በነበረው አካሄድ የኤርትራ መንግስት ኢትዮጵያና የኢትዮጵያ ህዝብ በማንኛውም አይነት መልክ በሰላም እንዲኖር የመፈለግ ጽኑ አቋም አለው። ይህ የማይለወጥና ያልተለወጠ እስካሁን ድረስ ነው። በጣም የሚያሳዝነው ግን የኢትዮጵያ መንግስት የትም ቦታ ሲሄድ እንደ ዲፕሎማሲ እንደ ተወዳጅ ሀገር እንደ ተወዳጅ መንግስት እንደ ተወዳጅ መሪ እርዳታ ለመስጠትና እነሱን ለማዳን እንጂ እኔን አድኑኝ ብሎ የሄደ ተደርጎ አይወራም፣ አይነገርም። የኤርትራ መንግስት ከጅቡቲም ከሱዳንም ከሶማሌም ከማንኛውም መንግስት ጋር የሚያደርገው ግን ያድኑኝ አይነት መንገድ ይባላል እና አይደለም። አድኑኝ የሚባልበት ጊዜ ከተደረሰና አስፈላጊ ከሆነ ማይርበት ምክንያት የለም፣ አስፈላጊ ከሆነ ማለት ነው። ግን የኤርትራ መንግስት በማንኛውም አይነት መልክ ከሱዳን ከግብጽ ከሳዑዲ አረብ ተጽዕኖ ስር ወድቆ መልእክት የሚቀበልበት መንገድና አኳኋን የለም። በተለይ ኢትዮጵያ ላይ ሲደርስ ነው ማለት ማለትና ማድረግ ያለበት ነገር ካለ